ግብረ ሰዶምን እንቃወማለን። ግብረ ሰዶምን እኔ አትቃወም አላልኩም፣ ተቃወም ገባ። ግን የትኛውን ግብረ ሰዶም ነው የምትቃወመው? መቼም ከአንዱ ግብረ ሰዶም አንዱ ግብረ ሰዶም ይበልጣል ያንሳልን ብላችሁ እንደማትከራከሩኝ ተስፋ አደርጋለሁ። ምክንያቱም እናንተም ግብረ ሰዶም ስለሆናችሁ። ግብረ ሰዶምን ለሆነ አካል የሰጣችሁት እናንተ ናችሁ፣ በፈቃደኝነትና በውስጥ ዝም ብሎ በድንቁርና በድፍን ጥላቻ እንጂ በመጽሐፍ ቅዱስና በእግዚአብሔር ቃል የሚል ከግብረ ሰዶም አይለይም። እናንተም ግብረ ሰዶም ናችሁ። ያ የዛችን ምድር እንደውም ወንድና ለወንድና ሴትና ለሴት ተዳር ተሰራው ኃጢአት በላይ የእናንተ ኃጢአት ነበር ብዛቱ። ግን ያን መናገር ማሳየትና ማሳወቅ አይፈልጉም። አብዛኛው የኢትዮጵያ ማህበረሰብ ደግሞ መጽሐፍ ቅዱስ የሚያነብ በእግዚአብሔር ቃል የሚኖር አይደለም። መጽሐፍ ቅዱስ ተማንበብና በእግዚአብሔር ቃል ተመኖር ይልቅ እሽኮለሌ ወይም ደግሞ ሴት ስትሸረሙጥ ሴት ለሴት ይዘ ስትድሽ ሴት ቀሚስ ስር ጭን ስር እንደዚህ ምናምን ስትሸረሙጥ ወይ ደግሞ ስታመነዘር ተገኝ ሲባል እንደዛ ሲያደርግ የሚውል ማህበረሰብ ነው። መጠጥ ቤት ለመጠጥ ቤት፣ ሺሻ ቤት ለጭሻ ቤት፣ ጫት ቤት ለጭጣ ቤት፣ ጭቃ ቤት ለጭቃ ቤት፣ ቦለሌ ቤት ለቦለሌ ቤት ስትዞሩ ስትቸረቸሩ የምትውሉ ማህበረሰቦች ናቸው። ኦኬ። ግብረ ሰዶምን ለመቃወም መጽሐፍ ቅዱስን ማወቅና ቃሉን መተተል ያስፈልጋል። ነው ከዛ ውጪ አንተ ፈሪሃ እግዚአብሔር ሳያድርብ የእግዚአብሔር ባሪያ ሳትሆን ለእግዚአብሔር ቃል ተገዢና በእግዚአብሔር መንገድ ሳትጓዝ ግብረ ሰዶምን እቃወማለሁ ብትል የትኛው ግብረ ሰዶም በልጦ ነው? የትኛው ግብረ ሰዶም አንሶ ነው? አንተ ግብረ ሰዶምን የመቃወም ሞራል የሚኖርህ? እኔም እናንተን ግብረ ሰዶሞች እቃወማለሁ። ዛሬውኑ መጽሐፍ ቅዱስ ማንበብ ጀምራችሁ በእግዚአብሔር ቃል ስር እንድትኖሩ እፈልጋለሁ። ድፍን የኢትዮጵያ ሕዝብ በሃይማኖታችሁ የምታዙት። ምክንያቱም እኔ እንግዲህ በሰራችሁት እቃወማለሁ ብላችሁ የሰራችሁ ያላችሁት በሃይማኖታችሁ ነው። እንግዲህ ኒስታውን የማውቀው ያው በቤንጤና በኦርቶዶክስ ዘንድ ነው እንደዚህ ስራ የተሰራ ያለው። ስለዚህ እንደ ቤንጤና እንደ ኦርቶዶክስ ነው ምን ተነመላችሁ መመልሰላችሁ። በመጽሐፍ ቅዱሳችሁ ዛሬውኑ መጽሐፍ ቅዱሳችሁን አንብባችሁ በእግዚአብሔር በቃሉ ድናችሁ በቃሉ መንገድ ውስጥ እንድትጓዙና እንድትኖሩ እፈልጋለሁ። ከግብረ ሰዶማዊ ህይወትነታችሁ እንድትወጡ እፈልጋለሁ። ተሸርሙጥና ሴት ቀሚስ ስር ተመገኘት፣ አንቺ ወንድ ሱሪ ስር ተመገኘት፣ ተማመልዘር አይተ ተመመኘት፣ ተመልከስከስ ከዛችነታችሁ ተማስደር ተመቋሸሽ፣ ተዛ ሁሉ ኃጢአት እንስሳት ተመተኛ፣ ተዛ ሁሉ ኃጢአት እንድትወጡ እፈልጋለሁ።